ቤተሰብ እንዴት ናችሁ? ሁላችሁም ሰላም ጤና እንደሆናችሁ ተስፋ አደርጋለሁ። እንግዲህ በዛሬው ምርጥ ያልኳቸው ነው በርጣሚዮስን ቪዲዮዎች ይዤላችሁ መጥቻለሁ። ዘና ፈታ ምን ይሆናል ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ God, Superman or Spider-Man? Okay, mix no? I'll stay. Matao. Hello. Adanya. Okay, straight. በስመ አብ ወወልድ ወመንፈስ ቅዱስ ምንድነው? ኢረሳኸኝ ምንድነው? ምንድነው? አረ ታምረኛ ነው ይተረገም። ምንድነው? ጋጋ ምንድነው የሚለው? ኢረሳኸኝ ምንድነው? ኢረሳኸኝ ምንድነው? ኢረሳኸኝ ምንድነው? ላስተምረው ወንድሜ ገባ ስለ ሲሆን ኢረሳኸኝ እግዚአብሔር ከሰጠን ነገር መሃል አንዱ ተፈጥሮ ነው። አጣጥሟል። ተፈጥሮ ሰይዶ ጂጂሱ እንዴት እንደሚያናድደው ላሳያችሁ። በቀሉ ከንሽተረሰ በቀሉ እኔ ብሆን ግን ማለት ነው እንዴት ፋይት እንደማደርገው ጆኒ ጂጂሱ ላሳያችሁ። ሰይዶ ነኝ በቀሉ ከኔ ጋር ፋይት ማድረግ አንገቱን ይያረክ ምንድነው? ካፉ ላይ የሆነ ነገር ወጣለ። እንመልከተው። ከንሽተረሰ በቀሉ እኔ ብሆን ግን ማለት ነው እንዴት ፋይት እንደማደርገው ጆኒ ጂጂሱ ላሳያችሁ። ሰይዶ ነኝ በቀሉ የሆነ ነገር ካፉ ወጣል። ግን ከኔ ጋር ፋይት ማድረግ አንገቱን ይያረክ ግንጠል ባንድ እንትን ይመጣል። ጌች ይመጣል። አንተ ምንድነው እንደዚህ ፋይት ይቻል? ምን አገባ አንተ መላጣ ታታ አንገቱን ይሏል። ከዛ ጠይት ይዞ ነፍስ አጥፍታል። ፖሊሶች ጠይት ይዞ ሰይዶ ተመከቱና እንበረከካለሁ እንዴ ቀስብ ይመታል ነው ታታ ሁሉ ነገር ሳይቀላል ከዛ ደበቃለሁ እንዴ ደብቀላል። እንትን እንዴ ምን ይሻለኛል ምናምን ጅቦች ይለቁብኛል። እንትኖቹ እዛ ፖሊሶቹማ ጅቦቹ ይመጣሉ። እኔ ጋር ሊመሩ ሲሉ እኔ ሞኒ ነው ቀር ከዛ ፖሊሶቹ ጅቦች ይመጡና አንደኛው ዋና የእንትን የጅቦቹ ማፊያ ይመጣል። ቦታቸው ጀለስ በፊት ቤቱ ነበር። አሁን ባደባባይ ምን ማለት ለክ እንተዋወቃለን። አሁን ዲዞን ከዚህ በፊት አንተ ጓደኛዬ ነህ፣ መቼም ቢሆን ከኔ ጀርባ ሆነ አትወገድ። እኔ እናንተ ሁሉ ጓደኛ ማቾች ነን አሉ። እሱ አሁን እናንተ ጓደኛ ማቾች ነን። ሙሉ ጅቦቹ ከኔ ጀርባ ይሆናል። ከዛ እነዛ ፖሊሶቹ መሳሪያ ይዞ እዛ ጋር ቆማል። ጅቦቹ እዚህ ጋር እዛ ወዲያ ጦርነት ከዛ ጅቦ እነዛም ይመጣሉ። ጅቦቹ ሁሉንም ግንጠልጠል ከዛ የኔ ጓደኛ ያ ጅቡ ይታኮስበት ይወጥ እንደዚህ ይዟል። አይሆንም በህይወት ቆይ ለኔ ስትል በህይወት ቆይ ይሏል። ከዛ ሰይዶ ይለኝ አቤት ምን ተገባ? ይሄን ፋይት ማሸነፍ አለብህ። አሸንፋለሁ ላንተ ታነው አረ የሆነ ግን ልብ ብላችሁታል። ልብደቱን የሆነ ይሄ አናዘር ሌቭል ነው። እሺ ደሞዝ በሁለተኛ ቀን አይ ጀስት ማካበር ነው። በሁለተኛው ሰው በሳምንቱ ማለት ይችላል። ወንድ ልጅ መሆን ስቃይ ነው። ሂውማን ሄር የለ ሜካፕ የለ ቆንጆ ካልሆንክ ቆንጆ አይደለህም ነው። ገንዘብ ብቻ የሚያድንህ ወንድም የወጠረ ስራ ፈጣሪኛ አይደለም። ፍሩሽካ የበላ እሺ ኧረ መሪ ኧረ ሜን ሌጀንድ ሁላችሁም አትሊስት እዚህ ደርሳችሁማ ይሄን አይታችሁ ላይክ ካላረጋችሁ ከባድ ነው። ሜን ላይክ እሺ ወደ ቀጣይ ኦኬ ይሄ ብራዚል ከስፔን የተጫወቱ ጊዜ ምሳሌ
በርጣሚዎስ መታው አረ መታው ኳሱን መታው እንጂ ኳሱን አረ መታው ኳሱን መታው አረ ጎሉ ባክ መታው ጎሉን መታው ጎሉን መታው ዋው አንተ ምን ሆነህ ነው? አረ እንጃ መጨፈር ማቆም አልቻልኩም። ና ግባ ና ኋላ ግባ ምንድነው? አረ መጨፈር ማቆም አልቻልኩም። ጌታው ና ግባ እሺ አይዟችሁ ቆይ ሆስፒታል ልውሰዳችሁ አይዟችሁ አይዞ ባስ እየጠበቅሽ ነው መቼም አትለወጥም ጆሃና ብለሽኝ እቻ ይኛውን ይኝ ወላቲ በጣም አድናቂ ነኝ። በጣም አድናቂ ነኝ። አዲሱ የፈሳል በመመሽ ነው የሚወጣው። አዲሱ የፈሳል በመ መስከረም 22 ይለቀቃል። ትወዱታላችሁ ብዬ አስባለሁ። እና አንዳንድ ነገር አልነግረንም። እሺ አዲሱ የፈሳል በመ እስከዛሬ ከሰሯቸው 3 የፈሳል በሞች ለየት ያለ ነው። እንዲሁም ከአዲስ ሰዎች ጋር በፈስ ኮላብ ያደረኩበት አልበም ነው። ለአድማጭ በጣም ምርጥ የሚሆን ፈሶችን ይዘን እንመጣለን። ጠብቁን እና ትንሽ አንዷን አሰማን። እዚህ ሰዓት አይመችም ግን እንደዚህ ጋር አያረጉም እኮ ይባል ጀለስ እንደው ቢለቁስ አስባችሁት ሳታይ መቼም ግን እንዳቀርጸኝ አይደለም። እሺ አያረጉም ይባል ዋው ወደድከው አመለጠኝ በጣም ነው የምወደው እኔ ግን ደህና ፕሮዳክሽን ሲኒማቲክ የሆነ ሙቪዎችን መስራት የምፈልገው እኔ ግን ድራገኑን ተፋልሜ ሲንደሬላ ነፃ ማውጣት ነው የምፈልገው ምን ባረግልህ ደስ ይላል ለኔ ቢሆን ሴቶች ያሉበትን ምርጥ ክለብ ውሰደኝ ክለብ የታመጣ ሌጀንድ ያገባ እዚህ ጋር እኔ ሆነስ መሮኛል ይሄ ማንቆርቆሪያሽች አስማተኛ ይመጣ ህይወት ይቀየራል በቸራ ዘር የሚያስፈልግሽ ነገር አለ በእናትህ በዚህ ዓለም ላይ ቆንጆ ውብ ሴቶች የሚወዱኝ ሀብታም መሆን እፈልጋለሁና እባክህ አድርጊ በእናትህ ቀላል ነው እንዴ በርተሚዮስ አረከኝ በጣም ነው የማመሰግነው እንደውም ይሁን የቲክቶክ አካውንቴን ደግሞ በጣም ፌመስ መሆን እፈልጋለሁ ቁጥር ማን ፎሎወር አስጨምርልኝ እንዴ ለሱማ ጃኖ ማርኬት አለላ እንዴ ምንድነው የፈለግከውን ያህል ፎሎወር ያለው የቲክቶክ እና የኢንስታግራም አካውንት እንዲሁም የዩቲዩብ ጃኖ ማርኬት ዌብሳይት ላይ ገብተህ መግዛትም ሆነ መሸጥ ትችላለህ እንዲሁም ደግሞ ላይክ ዌብሳይቱ ላይ ዳውንሎድ በተን አለ እሱን ዳውንሎድ አድርገህ ደግሞ አፕሊኬሽኑን ተጠቅመህ እዛ ላይ መገበያየት ትችላለህ እኔ ብኖር ግን ምን አድ እንደማደርግላቸው ላሳያችሁ እኔ ገበሬ ነኝ እየቆፈርኩኝ ነው የንጉሱን ጥሪ ሰምቼ ነው እውነት ነው አገሬ ተደፍራለች በማንም ነጭ ከዛ የሮት ወደ ቤተ መንግስት ገባል በርግጬ ይገባል ይቅርታ ንጉሴ በረው እንደዛ ስለከፈትኩት እውነት ነው ሀገራችን ተደፍራለች በማንም ነጭ አዎ ልጅ አንተ ያለ ተደፍራለች ስለዚህ ምንድነው ጦርነቱን መክፈት አለብን መቼ እንክፈት ዛሬውኑ ከፍታ የት አድዋ ወደ አድዋ እንሄዳለን ከዛ አድዋ እንቆማለን እንዴት ተደርድረናል ቀኛዝማች በዚህ ጋር ግራዝማች በዚህ ጋር ከዛ እዛ ጋር እንደዚህ ኢትዮጵያ ንጉሱ ከፊት ለፊት እኔ ከኋላ አለኝ ሳይፌን ይሻል ከዛ ንጉሶ መቼ እንጀምረው ጦርነቱ ቆይ ምን እንደሚሉ እንስማ እኔ ሄጄ አናግራቸዋለሁ ንጉስ ተበርጠም ሳንተ ትጎዳ እሄዳለሁ ከዛ የዛ የጣሊያኖቹን ዋና ጋር ቆማለሁ አንተ ነጭ ባንዳ ሀገሬን ዛሬውኑ ለቀህ ትወጣለህ ወይስ ደምህን ስንጠጣው እንድር ማጆራዬም ደምኛ ይላል ነው አልሰይፍ ይሻሉ አንገቱ ስልክ ኋላ ህዝቡ ጦርነቱ ተጀመረ እኔ አስጀመርኩ ከዛ ወጥቼ ስልክት ዋሉ በባራ ቁጥር ምናምን ብቅ ሀገሬ ከዛ ግራዝማች ቀኛዝማች በዛም በፍረሳት ከመትከመት ባለው በጥይት ምናምን ይመታሉና እኔ በስናይፐር እዚህ ወጥቃለሁ እነሳለሁ ቀኛዝማች ሂዱና ተበርጠሚውስ ወደ ኋላ ነው እኔ አልሄድም ሀገሬን ትቼ እዋጋለሁ እስከመጨረሻ ወደፊት እያዛለሁ ከዛ እንደዚህ ጄን ያስሩኝ ወደፊት ያስሩኝ ይጥሩኝ እንደ አንተ ከሃዲ ሳይፍ እዚህ ላይ ያደርጉብኝ ሀገሬን ሰጣል አትሰጥም እኔ መቼም ቢሆን ሀገሬን አትሰጥም አንተ ባንዳ ግደለኝ ቢል ሳይፉን ሊያርድኝ እንዲህ ቀኛዝማች በስናይፐር ግንባሩን ከዛ በያዘ ሰልፍ እኔ ሳይፍ እጄን ፈተታጊ ሳይፍ ወገቡን ህዝቡ ጦርነቱ ህዝቡ እንደ አዲስ ሞቲቬት ሆነ በርጠሚውስ ተነሳ በለው ከዛ በሄሊኮፕተር መጣ ያጠቁና ታታታ እኔ ገመድ ያነሳል እንዋረግ በሄሊኮፕተር እወጣለሁ ከዛ ላይ የሚተኩሰው ሰውዬ ማለት ነው አንገቱን አርጬ ጭንቅላቱን እዛ የሹፌሩ እግር ላይ አስቀምጥለትና
ይህን ጭንቅላት ወስጄ ለሙሶሎኒ ልስጠው። እኛ ኢትዮጵያውያን መቼም ቢሆን ለአንተ እጅ አንሰጥም ብዬ ዘላለሁ። ከሄሊኮፕተሩ ላይ ወጥቼ ዘልዬ ማሳ ላይ ከርብት ብዬ ቆም። ከዛ በኋላ ሄሊኮፕተሩ ይወጣል፣ ህዝቡ ይመጣል። ከኔ ጋር ኢትዮጵያ አንቺ ላይ ጦርነቱን አሸነፍን። ከዛ ማታ የራት ግብዣ ያጠራሉ። ከዛ ቁጭ ብዬ ንጉሱ በርጠሚዎስ ተነስ ይለኝ፣ እኔ ተነስ አንተ ጀግና ይመጣል። ከዛ ንጉሱን እንበረከካል። አንተ እኮ የሚያንበረክክ ስራ አይደለም የሚሰራው፣ ቀና የሚያደርግ ነው። ቀና አለ። አንተ ጀግና ነህ፣ ይሄን ማድረግ ሰጠንሃል። እዚህ ላስቀምጥልኝ። ተነስ ልጅ ግንባሬን ሲመኝ ያለው ያመሰግናል። ንጉሱ ተመልከኝ፣ ጨፍር ይለኝ፣ ጨፍር። በባለፈው ወንድሜ ሲመረቅ መለሰጠውት በጣም ደስ ብሏቸዋል። ዛሬ ደግሞ አይፎን 17 ፕሮ ማክስ እንሰጠዋለን። ያውና እየመጣ ነው። ና እንግዲህ መጥቷል። እንዴት ነሽ? በባለፈው ለአዲያ ስሰጠው በጣም ነበረ ደስ ያላችሁ። ዛሬ ደግሞ ሌላ ስጦታ አለ። 17 ፕሮ ማክስ ስለሰጣችሁኝ አንተንም በጣም ነው የማመሰግነው። በላዶ አመስግኜ ሳልጨርስ ሌላ ነገር ተጨምሮልኛል። በጣም ነው የማመሰግነው። እግዚአብሔር ይመስገን ዛሬ ወንድሜ ተመርቋል። ሰርፕራይዝ አስቡት እስቲ ጫካ ውስጥ ሲሆን የነበረውን ደግሞ ራሱ ቢመለከተው እንዲሁ ሰው ሳልፍ ቢመለከተው ራሱ በርጣሚውስ አብዷል ነው የሚለው። ሰርፕራይዝ እናደርጋለን። ያውና እየመጣ ሰርፕራይዝ አለ። ሰርፕራይዝ ነው። ቪዲዮ ነበር አንተ ያዳ ኮመንተው ይቻላል። አሁን ከዚህ መግባት ነው ይቻላል። ያው ምን ተሰማው? አሊ ድንበና እንግዲህ እንዳያችሁት ወንድሜን ሰርፕራይዝ አድርጌዋለሁ። ይሄ በእኔ ሳይሆን በእናንተ ነው። በጣም አመሰግናለሁ ፎሎ ስላደረጋችሁኝ። እወዳችኋለሁ። እጅት ማርነስ ራብ ምንድን ነው ግን የሚቀበው የሆነ በስመ አብ ምን ውስጥ ነው የገባሁት? በእናትህ ወንድሜ ጠጥተህ ባነዳ ጥሩ ነው። እኔም ከመሞቴ በፊት እንደዚህ ነበር ያልኩት። ምንድን ነው ያጠጡኝ ዛሬ? ወይኔ ማሙች ናይስ ለምንድን ናችሁ የዛሬ እኔም ከመሞቴ በፊት ይሄ ማርነስ በጣም ለምንድን ናችሁ? የዛሬው ቪዲዮ እንደሌሎቹ ቀን ትምህርታዊ አይደለም፣ ትንሽ ቀልድ አዘል ነው። ነገ ግን የተሻለ ቀልድ ይዤላችሁ እመጣለሁ። ትንሽ ፐርሰናሊቲ ስላጋጠመኝ ነው። ወዳችኋለሁ። ፎሎ አድርጉኝ። ቴንክ ዩ። ሆያ ሆዬ ሆዬ ለጌታ ጌታ ለጌታ ወይ ኮልፎት አበባዮሽ ለምለም አበባዮሽ ለምለም ባለንጀሮቼ ለምለም ከበተራ ለምለም ከብረው ቆዩ ከብረው በዓመት አንዴ ወልደው ከብረው ቆዩ። አሁን ነው ከቤት የወጣሁት። እየዘነበ ነው። ማስታወቂያ ልቀርጽ እየወጣሁኝ ነው እና እኛ ሰፈር አንድ ልብስ የምትሰፋ ጀግና እናት አለች። በዚህ ክረምት ዝናብ ላይ ማለት ቆይ ላሳያችሁ። ይወት እዛ ጋር ያለችው ማለት ቆይ ላዋራት። ሰላም ነው እናቴ፣ እንዴት ነሽልኝ? ደህና ነሽ? ይመስገን ክብሩ ይስፋ። ስራ እንዴት ነው በዚህ ክረምት? ከባድ ነው። አዎ በጣም። ስሚኝማ አንድ ማስታወቂያ አሁን ልቀርጽ እየወጣሁ ነበርና አንቺ ከቀረሽው አንቺ ማስታወቂያውን ከሰራሽው ልሸልምሽ። አይ እውነትህን ነው? የእውነቴን ነው። የውሸት ከሆነስ? የእውነቴን ነው። እግዚአብሔር ከባድ ነው ነው ቀላል ነው እመኚ። እሺ በመጨረሻም ቦታው ላይ ደርሰናል። ዝግጁ ነሽ ለመስራት? እንግዲህ የምትሰራው ማስታወቂያ ይውላት። ወደ ማስታወቂያው። በእናት ሀገራችን ለዛውም በመሃል ከተማ በሜክሲኮ ሳር ቤት ቄራ መስቀል ፍላወር ተከባ በምትገኘው መሃል ቡልጋሪያ መስቀለኛው ጋር ውብ የከተማ እይታ ያለው ከባለ 1 እስከ ባለ 3 መኝታ አፓርትመንት ቤቶችን ከ5 ሚሊዮን ብር ሙሉ ክፍያ ጀምሮ እየሸጠ ቢሆንም እናንተ ግን 15%ቱን 758,000 ብሩን ብቻ ከፍላችሁ በጣም ጥሩ ነው። እንግዲህ ለዛሬ ይሄ ነበር ያለን ቪዲዮ። ዘና ፈታ እንዳረጋችሁ ተስፋ አደርጋለሁ። በሌላ ምርጥ ቪዲዮ እንደምንገናኝ ተስፋ አደርጋለሁ። እንድገናኝ ሶሪ
እንደምንገናኝ ተስፋ አደርጋለሁ። ኮሜንት ላይ ደግሞ ሐሳብ አስተያየታችሁን ጻፉ። በዚህ ቪዲዮ ብሰራ እንዲህ ብታረጉና ማለት ትችላላችሁ። ኮሜንት ላይ ገብታችሁ እስከሚቀጥለው ቪዲዮ እስክንገናኝ ሰላም ሁኑልኝ። ቻው